number 1. What's your name? G what? Wait. What? ይቺ ሚዳቆ አንድን ሹፌር በመንገድ እየሄደ ያለ ድንገት ከጫካው ታስቆመችው። ወንቁ ቅመሜም እናንተም ለህዝብ ንገሩልኝ። እቺ ሴት ይወዲያታለሁ። አረጋኝ እቺ ሴት ይወዲያታለሁ። ወግድ አሬ ለውሰ እኔ ልውስ አይደለም ፍቅር ነው የለወሰኝ። ሰላም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የበረካ ሚዲያ አድማጭ ተመልካቾች እንዲሁም ቤተሰቦች እንደምከርማችኋል። እኔ ሰላም ነኝ አልহামዱሊላህ ረቢል ዓለሚን። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ከተመለከትኳቸውና በጣም ዘና ካደረጉኝ እንዲሁም ደግሞ ቁም ነገር ከሚያስተላልፉ ፕሮግራሞች ላይ እንደዚሁ ቀንጨም አድርጌ ወደ እናንተ ይዤላችሁ ቀርብ ያለሁ ማለት በረካ ሚዲያ አዲስ ሆናችሁ ሰብስክራይብ፣ ነባሮች ሼር፣ ላይክ እያደረጋችሁ እስከ ፕሮግራሙ ፍጻሜ አብራችሁ ይቆዩ። በመግቢያችን ላይ እንዳሳየኋችሁ የመጀመሪያው ሐሳብ እንግዲህ የሚሆነው በታንዛኒያ እንግዲህ አንድ መምህር የስም ምዝገባ በሚያደርግበት ሰዓት በጣም የኔ የገጠመው ችግር ነበረ። ለመጻፍ ተቸግሮ በጣም በቃ እንዴት እንደሚያደርግ ግራ ገብቶት የሚያሳይ ቪዲዮ ነው ማለት ነው። እኔ ራሱ ገና ሳይው በሳቅ ነው ማለት ነው ይዞኝ ሄደው። እስኪ ያኔ ቁም ነገር አለው በነገራችን ላይ መልእክትም አለው። አንድ number 1. What's your name? G what? Wait. What? It's okay. Number 2, please. You say what? Wait, Singapore? Hey! Number 3, please. What's your name? What? What? Jesus Christ. You only know what can come. Number 4, what's your name? Pagade what? ቪዲዮ ይሄን ይመስላል ማለት ነው። እውነት ለመናገር እኔ ገና ሳይው ማለት ነው በሳቅ ነው ይዞኝልም ያለው። ግን ከተረዳሁት ነገር አንድ ነገር አላህ Subhanahu Wa Ta'ala መቼም ሲخلቀን እንደ መልካችን እንደ ቁመናችን የተለያየ አርጎ እንደ خلቀን ሁሉ መግባቢያችንም የተለያየ መሆን አሁን ይሄ ቋንቋ እነሱ ጋር ይሄን ጊዜ ኃይለኛ ትርጉም ይኖረዋል ወይም ደግሞ ጥሩ የሚባል ትርጉም ይኖረዋል። ይህ ስማቸው አሁን እነሱ በራሳቸው ትርጉም አለው ማለት ነው። ለኛ ግን በጣም የኛ ስም ደግሞ ለነሱ ልክ እንደዚህ እንዳሁኑ ሊስቁብን ወይም ደግሞ ሊያስቃቸው ይችላል ማለት ነው። እና የአላህ Subhanahu Wa Ta'ala እንግዲህ አፈጣጠር በጣም የሚገርም ነው። በጣም ዘና እንዳደረጋችሁ ተስፋ አደርጋለሁ። እኔ በራሴ በጣም ዘና አድርጎኛል ማለት ነው። እና እስኪ ወደ ሌላው ቪዲዮ ደግሞ እንሄዳለን። እስኪ ሌላኛው ቪዲዮ ደግሞ እናት እንግዲህ የእናት አንጀትን የሚያሳይ ነው። እናት የሆነች ፍጥረታት በሙሉ ለልጇ የምታደርገውን ርህራሄ የምታደርገውን የቻለችውን ነገር እናት በቋንቋም ይሁን በመልእክትም ይሁን በማንኛውም ነገር እናት ነችና የምትችለውን ነገር ሁሉ ለልጇ ታደርጋለች። ለከነች እግዚአብሔርን ማመስገን እንልመድ። እንደተመረዳ ነው ወይም እንደተመለከት ነው። አንደኛ በመጀመሪያ ግንባር ቀደም ደረጃ ላይ የምንመለከተው እናት ለልጇ ምንም ነገር ማድረግ ወደ ኋላ እንደማትል ነው። ሲቀጥል እርዳታ ለሚሹ ነገሮች ሁሉ የቻልነውን ያክል መርዳት እንዳለብን የሚያሳይ ቪዲዮ ነው ማለት ነው። ከዚያ ቀጥሎ ደግሞ የተደረገለት ሰው አመስጋኝ መሆን መቻል እንዳለበት የሚያስችል ቪዲዮ ነው ማለት ነው እንደተረዳሁት። እንግዲህ ሁላችንም ደግሞ የራሳችን ሐሳብና አስተያየት ይኖረናል። እናንተም ደግሞ የበኩላችሁን በሉ ማለት ነው። እስኪ ዛሬ ደግሞ ቅመም እንግዲህ ብራንክ አርገዋታል ማለት ነው። ቅመም እንግዲህ ስሟ ትክክለኛ ፎዚያ ነው። ብዙ ጊዜ እየተጠባበቅን በየሳምንቱ የምንመለከታት እህታችን ነች ማለት ነው። ትክክለኛ በቃ የአገር ቤትን አኗኗር ዘይቤውን በአነጋገር ባለባበስ በአኗኗር የምታሳየን ምርጥ እህታችን ነች ማለት ነው። እስኪ አንድ ቪዲዮ ቀንጨብ አድርጌ ያሰማችኋለሁ። አብዬ ማነው ተማ አብዬ እንዴት ዋላችሁ? አልሐምዱሊላህ በቀበሉ ማን ልበል? ደህና ነሽ ወይ?
እንዴት ዋላችሁ ጎበዝ? ቀለል ያለ ነው። ሳንተዬ ደህና ናችሁ? ሰላም አልኩ። አልሐምዱሊላህ። ወዴት ነህ? ምንድን ነህ ልጄ? ምን ኩነህ ነው? ማን እስኪ መጀመሪያ እኮ ቁጭ በል ይቀርማል። ምን አሸይ ብዬ ቁጭ በል። የታውቀኸኝ ነው ደግሞ ቅመም እያልክ የምትጠራው? ኧረ አንተ ካወኩሽማ ቆየሁኝ። ተዛትህ መቅለል የምላስ መቅለል እንዲህ ለማሽው እንግዲህ እንዲያልሽው በይ። ዞሮ ዞሮ ዛሬ እንኳን አይኔን በጨው አጥቤ ነው የመጣሁት። አይኔን በጭ ምኑን ታጥባለህ? የሌለህን አይን ልጄ እንዴት የለኝም ተንቀለቀለ ጎበዝ። ራሱ እንዲሁ ማጥቶ ይፎክስ ይዟል። ራሱ ማን ነው? ጎበዝ አለ ወንድምሽ ነው ከኔ? ኧረ እኔ ታውቀዋለሁኝ። አስነሱልኝ ወይኔ ለትይዛላችሁ እንዴ? ምን አለ እኔ እንዲሁ ቅረጡ ይግድ የላችሁም ጎበዝ። እኔን እንዲሁ ስሙኝማ ወንድሜ፣ እንዲሁ ጫብላችሁ አዳምጡ ጎበዝ። እኔ እንዲሁ እስቲ ቆይ እንስማው ቅመሜ ሲላለ ተንፈስ እንጂ። እሺ ተንፈስ እስቲ። እኔ ይኸው በጋለ ክረምት አለ። እሺ እንዲሁ በወጣሁ በገባሁ ቁጥር እኔ እንዲሁ ቻልኩ። እሺ ነፈራ እንጀቴ ተቃጠልኩኝ። አይደለም ድንበር አገናኝቶናል እንዴ? እኔ እና እሱ አንጀቴ ነፈራ አንጀቴ እንትን አለ። እኔ እኮ አይቼውም አላውቃለ ዛሬ። እስቲ ቆይ ይንገር ምንድን ነው አንጀቴ? እንግዲህ የምታዳምጡት ሆነ እሺ እንቅጩን ወቂው ቅመሜም እናንተም ለህዝብ ንገሩልኝ። እቺ ሴትዮ ወዲያታለሁ። አረጋኝ እቺ ሴትዮ ወዲያታለሁ። ወግድ አረ ልውስ እኔ ልውስ አይደለም ፍቅር ነው የለወሰኝ። እንዴው መውደድ እንግዲህ እንደሰማችሁት ነው ማለት ነው። ቪዲዮውን እንግዲህ ቅመሜ ያው ብራንክ እያደረጓት ማለት ነው። ማለት ፎዚያ ማለት ነው። እንግዲህ እዚያ ጋር ገብተው ያው ብራንክ አድርገዋታል ማለት ነው። በጣም ነው የሚገርመው። ይሄ ለውስ እያለችው ማለት ነው። ፍቅር ነው የለወሰኝ አላለም። ማሻአላ ተባረከ ረህማን። በጣም ነው ያሳቁኝ እውነት ለመናገር ማለት ነው። እንግዲህ ቅመም ያው እውነቱን ለመናገር በአብዛኛዎቹ ሰዎች ዘንድ ተወዳጅነቷ የላቀ ሆኗል ማለት ነው። ብዙዎቻችን እኔ ረገም ዋሂድ እንደ እውነቱን ለመናገር በየሳምንቱ ከሚመለከቱት ከሚጠባበቁት አንዱ ነኝ ማለት ነው። እና እንግዲህ አላህ ኸይሩን ነገር ያሰማን። ያው ዛሬ እንግዲህ አንዳንድ ጊዜ ሁልጊዜም ሀዘንን ሁልጊዜም በቃ ሮሮን ብቻ ከማስተላለፍ እስኪ አንዳንድ ጊዜ ዘና የሚያደርጉ ነገሮችን እንደዚሁ ከሰማናቸውም ከምንመለከታቸው ከምናነባቸው ውስጥ ያው ብናስተላልፍ መልካም ነው የሚለውን ነገር አስቤ ነው ይዤ የመጣሁት ማለት ነው። ለዛሬ ያልኳቸው ፕሮግራሞች እነዚሁ ነበሩ። እስከ ፕሮግራሙ ፍጻሜ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ለበረካ ሚዲያ አዲስ ሆናችሁ ሰብስክራይብ፣ ነባሮች ሸር፣ ላይክ እያደረጋችሁ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።